ሰበር ዜና ጀምአው ካሪክ በማንቸስተር ቤት እንደሚቆይ ተረጋገጠ። ፋብሪዚዮ አሁን ከደቂቃዎች በፊት ሂር ዊ ጎ ማይክል ካሪክ በቀጣይም ከማንቸስተር ዩናይትድ ጋር ይቆያል ሲል እንግዲህ መረጃውን አካፍሎናል። ጀምአው ለአብዛኛው ዩናይትድ ደጋፊ ይመስለኛል በጣም አስደሳች ዜና ነው። በኔ እይታ ሳይው ይሄ ፊርማ በጣም ጥሩ ነው። ገበያው ላይ ካሉት አሰልጣኞች አንፃር ማለት ነው የተሻለ አማራጭ አሁንም ሆኖ በዩናይትድ ቤት መቀጠል ያለበት አሰልጣኝ ብዬ ማስበው ካሪክ ነው። የካሪክ ብቃት በርግጥ አልተመለከ ነው። በተለይ ደግሞ በታክቲኩ ረገድ ደከም ያለ አሰልጣኝ ሊሆን ይችላል። በዋናነት ደግሞ በአዲሱ ሲዝን የጫውታ መደራረብ ኖሮበት ቡድኑን በምን አይነት መንገድ ይመሯል የሚለውን ማየት ይኖርብናል። ይሄ አሰልጣኝ ጥሩ ነው መጥፎ ነው ለማለት ትክክለኛ ዩናይትድ በሁሉም ውድድሮች ላይ እየተሳተፈና ጫውታዎችን እንዴት ተጫዋቾችን ማኔጅ እያደረገ እያንዳንዱ ጫውታ እንዴት ለማሸነፍ የሚሄድበትን መንገድ ከተመለከተን በኋላ ነው ስለዚህ ሰውዬ በሙሉ ኮንፊደንስ ወተን መናገር ምንችለው ብዬ አምናለሁና ምን ሐሳብ አስተያየት አላችሁ ጀማ? ሐሳባችሁን አካፍሉኝ። ኮፒ ሊንክ ሼር አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። ይህ ዜና ለዩናይትዶች መልካም ነው ወይስ መጥፎ? በነገራችን ላይ በመጥፎ የሚያዩት በጣም ብዙ የእግር ኳስ ቤተሰቦች አሉ። ሐሳባችሁን አካፍሉኝ ጀማ። ለማንኛውም ካሪክ በዩናይትድ ቤት ይቆያል። ይመቻችሁ።